ስኬታማ ሰዎች ከሌሎች የሚለዩት በእድል ብቻ እንዳይመስላችሁ። በተለያየ ዘርፍ ስኬታማ የሆኑ ሰዎች በአስተሳሰባቸው፣ በውሳኔ አሰጣጣቸውና በየቀኑ በሚያደርጓቸው ሌሎች ተግባራት ከብዙሃኑ ሰው የተለዩ ናቸው። ለዛም ነው በቁጥር ጥቂቶች ብቻ የሆኑት። እናንተም የሰው ልጅ የሚሳካለት በእድል ብቻ አይደለም ብላችሁ የምታምኑ ከሆነ በመቀጠል ስኬታማ ሰዎች ከቀሪዎቹ የሚለዩባቸውን 6 አመለካከቶችና ልማዶች ልንገራችሁ። አንደኛ፣ ስኬታማ ሰዎች ነገሮችን አያወሳስቡም። አብዛኛው ስኬታማ ሰዎች ነገሮችን ቀለል ለማድረግ ላይ የተካኑ ናቸው። የተለያዩ ነገሮች ዋጋ እንዳሏቸውና እንደሚጠቅሟቸው ቢያምኑም ትኩረታቸውን የሚያደርጉት ከሁሉም የበለጠ ዋጋ ያለውና የበለጠ ሊጠቅማቸው የሚችለው ነገር ላይ ነው። ይህም ሀሳባቸውን ከመበታተንና ጊዜና ገንዘባቸውን ከመባከን ይታደግላቸዋል። ነገሮች ቀለል ሲሉ ግልጽ እንደሚሆኑ፣ ግልጽ የሆነ ነገር ደግሞ ስራ ላይ እንደሚውልና ውጤት ማምጣት እንደሚችል ጠንቅቀው ያውቃሉ። ሁለተኛ፣ ስኬታማ ሰዎች ለምን ቅድሚያ መስጠት እንዳለባቸው ያውቃሉ። አብዛኛው ሰው በተለይ አዲስ ቢዝነስ የሚጀምሩ ሰዎች ሁሉንም ነገር መስራት የሚችሉ ይመስላቸዋል። ሁሉም ነገር ላይ ጣልቃ ይገባሉ። የተጠየቁትን ነገር ሁሉ እሺ ይላሉ። መጨረሻቸው ግን ከሁሉም ያጡ ይሆናሉ። ነገር ግን ስኬታማ ሰዎች ቅድሚያ የሚሰጡት በትክክል ለውጥ ማምጣት ስለሚችሉበት ነገር ብቻ ነው። የማይችሉት ወይም የማይመለከታቸው የሥራ ዘርፍ ላይ ሲቀላውጡ አትመለከቷቸውም። እነሱም የተጠየቁትን ነገር ሁሉ እሺ ማለትና እችላለሁ ማለት በኋላ እምቢ ይቅርብኝ ማለትን እንደሚያመጣ ጠንቅቀው ያውቃሉ። ሶስተኛ፣ ስኬታማ ሰዎች አብዛኛው ውሳኔዎቻቸው ምክንያታዊ ናቸው። ስኬታማ ሰዎች እያንዳንዱን እንቅስቃሴዎቻቸውንና ቀጣይ አቅጣጫቸውን የሚወስኑት በመረጃና በምክንያት ላይ ተመስርተው ነው። በእርግጥ ስሜት የማይሰጠን ነገር ላይ የፈለገውን ያህል ምክንያቶችን ብንደረድር ውጤታማ መሆን አንችልም። ነገር ግን ውሳኔዎች ከመወሰናቸው በፊት በስሜታዊነት ሳይሆን መሬት ላይ ያለው እውነታ ተጠንቶ ውሳኔያችን ሊያስከትለው የሚችለው አደጋ ወይም ኪሳራም ካለ ተጋላጭነታችን ተወስኖ መሆን አለበት። ስለዚህ ስኬታማ ሰዎች እያንዳንዱን እርምጃ ከማድረጋቸው በፊት ስለሚረግጡት መሬት አስቀድመው በመረዳት ራሳቸውን ዝግጁ ያደርጋሉ። አራተኛ፣ ስኬታማ ሰዎች እያንዳንዱን ሂደት ይለካሉና ይከታተላሉ። ብዙዎቻችን የሆነ ስራ ከጀመርን በኋላ ነገሮችን እንዳመጣጣቸው እየመለስን እየወደቅን እየተነሳን ለመቀጠል ነው የምናስበው። ስኬታማ ሰዎች ግን ቢዝነሳቸው ላይ ምን እየተካሄደ እንደሆነ እያንዳንዱን ነገር ይከታተላሉ። ወጪና ገቢያቸውን በመለካት ስራቸው ላይ መስተካከል ያለበት ነገር ካለ ያስተካክላሉ። እየሄዱበት ያለውን መንገድ ውጤት እያመጣላቸው ከሆነ በዛው ፍጥነታቸውን ጨምረው ይቀጥላሉ። በግምት ስንሰራ ያልገመትነው ኪሳራ ሊያጋጥመን ይችላል። ስለዚህ እየሰራ ነው ባለው ስራ ላይ ከትላንት ዛሬ፣ ከዛሬ ደግሞ ነገ የተሻለ ውጤት ለማምጣት ሂደታችንን እየተከታተልንና እየለካን ጥሩ ውጤት ያለውን አሰራር እያስቀጠልን የማያዋጣውን ደግሞ በሌላ መቀየር ይኖርብናል። አምስተኛ፣ ስኬታማ ሰዎች ሁሌም ቢሆን ከስህተታቸው ይማራሉ እንጂ ስህተታቸውን አይደግሙም። ስኬታማ ሰዎች ስህተት ልንሰራ እንችላለን ብለው አንድን ነገር ከመሞከር ወደ ኋላ አይሉ። ነገር ግን አንድ የሰሩት ነገር ስህተት ከነበር ቆም ብለው ስህተታቸው ሊደገም የማይችልበትን ሁኔታ ያስባሉ። ማንኛውም ሙያ ላይ ብቁ ለመሆን ትንሽም ሆነ ትልቅ መሞከር፣ መሳሳት፣ ከዛም መሞከር፣ ከዛም ሌላ ስህተት መሳሳት፣ ስህተትን እያረሙ መሞከር ከቆይታ በኋላ ማንኛውንም ሰው የመረጠው ሙያ ላይ ማስተር ሊያደርገው እንደሚችል ስኬታማ ሰዎች ጠንቅቀው ያውቃሉ። ስድስተኛ፣ ስኬታማ ሰዎች ጊዜያቸውን የሚያሳልፉት አዎንታዊ ወይም ፖዚቲቭ አስተሳሰብ ካላቸው ሰዎች ጋር። በዙሪያችን ያሉ ሰዎች ኢነርጂ በቅጽበት ውስጥ ወደኛ የመጋባት አቅም አለው። በዙሪያ ያሉ ሰዎች ያንተን ማንነት ቅርጽ የማስያዝ ትልቅ ድርሻ አላቸው። ስኬታማ ሰዎችም ይህንን በመረዳት ጊዜያቸውን ለስራ ከሚያነሳሷቸው፣ ስህተታቸውን እንዲያርሙ ከሚሞግቷቸውና ከሚያበረታቷቸው ሰዎች ጋር ነው የሚያሳልፉት። ስለዚህ ከእናንተ የተሻሉ ናቸው ብላችሁ ከምታስቧቸው ሰዎች ጋር ጊዜን ስታሳልፉ ወይ እንደነሱ ወይም ከነሱ የተሻላችሁ ሰዎች ነው የምትሆኑት። እናንተስ ከ6ቱ የስኬታማ ሰዎች አመለካከቶችና ልማዶች የቱ ተመቻችሁ? የቱንስ ለማዳበር አሰባችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ለሌሎች ሼር ማድረግ አትርሱ። እንዲሁም ቻናሌን ሰብስክራይብ አድርጉ። አመሰግናለሁ። ቻው።